በዓለም እግር ኳስ ውስጥ አንዳንድ ምሽቶች ፈጽሞ አይረሱም። አንዳንድ ጨዋታዎች ውጤት ብቻ ሳይሆኑ ስሜትና ታሪክ የትውልድ ትዝታም ይሆናሉ። ዛሬ ደግሞ በእግር ኳስ ዓለም ሁሉንም የሳበው በሚሊዮኖች የሚጠበቀው የ2026 የፊፋ የዓለም ዋንጫ ታሪካዊ ፍጻሜ ሙሉ ጨዋታውን በታሪክ እንመለከታለን። በአንድ በኩል በአዲሱ ዘመን ልዑል ኃያላን የሆነችው ስፔን በወጣት ከዋክብቶቿ በማይቆም የእግር ኳስ ቁጥጥር ወደ ፍጻሜ ደርሳለች። በሌላ በኩል ደግሞ የ2022 የዓለም ሻምፒዮን አርጀንቲና በታላቁ ሊዮኔል ሜሲ የመጨረሻውን ህልሙን ለማሳካት ወደ ሜዳ ገብቷል። ይህ ተራ ጨዋታ አልነበረም። የአንድ ትውልድ ጀግና ከአዲሱ ትውልድ የእግር ኳስ ንጉሶች ጋር የሚገናኙበት ታላቅ ፍልሚያም ነበር። ስታዲየሙ በብዙ ሺህ ደጋፊዎች ድምጽ ሲንቀጠቀጥ የዓለም አይኖች ሁሉ ወደዛ ትልቅ ስታዲየም ይመለከቱም ነበር። የ90 ደቂቃ ጨዋታ፣ የተጨማሪ ሰዓት ድራማ፣ የድል ደስታና የሽንፈት እንባ ሁሉንም በአንድ ምሽት ውስጥ ተሰብስበውም ነበር። ወቅታዊና አስገራሚ የእግር ኳስ ታሪኮች ቶሎ እንዲደርሳችሁ ቻናላችን ሰብስክራይብ በማድረግ አብራችሁን ቆዩ። ቪዲዮው ደግሞ ለብዙ ሰው እንዲደርስልን ላይክ ማድረጋችሁን አትርሱ። የ2026 የፊፋ የዓለም ዋንጫ ቀን ሲደርስ መላው የእግር ኳስ ተመልካቾች ወደ አንድ አቅጣጫ ይመለከቱ ነበር። የመጨረሻው ጦርነት፣ የክብር ፍልሚያ፣ የዓለም ዋንጫ የሚወስነው የ90 ደቂቃ በዓለም ፊት ሊጀመር ትንሽ ደቂቃዎች ብቻ ይቀሩ ነበር። የፍጻሜው መድረክ የሆነው ስታዲየም በዚህ ቀን ከተራ የእግር ኳስ ሜዳ በላይም ሆኖ ነበር። በሺዎች የሚቆጠሩ ደጋፊዎች በቡድኖቻቸው ቀለምም ተሸፍነዋል። የሀገራቸው ህልም በልባቸው ይዘው ወደ ሜዳ ገቡ። በአንድ በኩል የስፔን ደጋፊዎች በአዲሱ ትውልዳቸው ጋር ታላቅ ታሪክ ለመጻፍ ይዘጋጃሉ። በሌላ በኩል ደግሞ የ2022 የዓለም ሻምፒዮን አርጀንቲና ደጋፊዎች በሊዮኔል ሜሲ የመጨረሻ ጊዜ ዋንጫውን ከፍ ለማድረግ ይጠብቁትም ነበር። ይህ ፍልሚያ የሁለት የተለያዩ የእግር ኳስ ፍልስፍናዎች የሚገናኙበት ትልቅም ጨዋታ ነበር። ስፔን በኳስ ቁጥጥርና በወጣት ተጫዋቾቿ በፍጥነት ላይ ተመስርታ ወደ ሜዳ ገባች። አርጀንቲና ደግሞ በልምድ በጽናትና በታላቁ ሊዮኔል ሜሲ የመጨረሻ ድጋፍ ተመርኩዛ ወደ ሜዳ ተሰብስበው ገቡ። ጨዋታው ከመጀመሩ በፊት የሁለቱ ሀገራት መዝሙር ሲሰማ የተጫዋቾቹ ፊት ላይ የነበረው ጥልቅ ትኩረት የሚያሳየው አንድ ነገር ነበር። ይህ ጨዋታ ለብዙዎቹ ተጠባቂና በዓለም ኮከብ ማን ይሆናል ብሎ በጉጉት የሚጠብቁበትም ጊዜ ነበር። በስፔን በኩል ወጣት ከዋክብቶቿ እንደነ ላሚን ያማል ያሉ ተጫዋቾች የዓለም መድረክን ለመቆጣጠር ተዘጋጅተዋል። በአርጀንቲና በኩል ደግሞ የዓለም አቀፉ የእግር ኳስ ተምሳሌት ሊዮኔል ሜሲ ለመጨረሻ ጊዜ ይህን የክብር መድረክ ለመቆጣጠር ወደ ሜዳ ገባ። የመጨረሻው ጊዜ ደረሰ። ዳኛው ፊሽካው ሊነፋ ትንሽ ደቂቃ ብቻ ቀሩት። ስፔን ከአርጀንቲና ሊፋለሙ 2026 የዓለም ዋንጫ ታሪካዊ ፍጻሜ የመጨረሻው ቀን ደረሰ። የዳኛው ፊሽካ ከተሰማ በኋላ የ2026 የዓለም ዋንጫ ታላቁ ፍጻሜ በይፋ ተጀመረ። ሁሉም ቡድኖች ከመጀመሪያው ደቂቃ ጀምሮ ጨዋታውን በክብደት ተረድተው በጥንቃቄ መጫወት ጀመሩ። ስፔን ግን እንደሚታወቀው የኳስ ቁጥጥርና ፍልስፍናዋን በመጠቀም ከመጀመሪያው ሰዓት የጨዋታውን ፍጥነት ለመቆጣጠር ሞከረች። በመሃል ሜዳ ላይ የስፔን ተጫዋቾች በኳስ ፍጥነት በማንቀሳቀስ የአርጀንቲናን ተከላካዮች ለማስከፈት ሞከሩ። ወጣቱ ላሚን ያማል በቀይ ክንፍ ላይ በፍጥነት በቴክኒኩና በሚያደርጋቸው የግል ብቃቶች የአርጀንቲና ተከላካዮችን ፈተነ። በሌላ በኩል ደግሞ የስፔን የማጥቃት መስመር በክንፍ ተጫዋቾቿና በመሃል ሜዳ አጋዦቿ አማካኝነት ብዙ ጫና መፍጠርም ጀመረች። ነገር ግን የአርጀንቲና በቀላሉ ለመሸነፍ የመጣች ቡድን አልነበረችም። የዓለም ሻምፒዮን በልምድ የተሞላ ተከላካዮቿን በመጠቀም የስፔንን ማጥቃት ለመግታት ቻሉ። በጨዋታው ውስጥ ሁሉም አይኖች ወደ ሊዮኔል ሜሲ ያዩም ነበር። ታላቁ አርጀንቲናዊ ኮከብ ኳስ ሲያገኝ የስፔን ተጫዋቾችን በፍጥነት እሱን ለመግታት ይሞክራሉ። ሜሲም በልምዱ ኳስን በመያዝ አጋሮችን በማገናኘትና የስፔን ተከላካዮችን ለመፈተን ሞከረ። ጨዋታው እየተፋፋመ ሲሄድ ስፔን የበለጠ የኳስ ቁጥጥር ማድረግ ጀመረች። በተደጋጋሚ ወደ አርጀንቲና የግብ ክልል መቅረብ፣ የመጀመሪያው ጎል ለማግኘት ጥረት አደረጉ። አርጀንቲና ግን በተደራጀ የመከላከልና በትዕግስት ጨዋታውን እኩል ለማድረግ ቻለች። የመጀመሪያው አጋማሽ ወደ መጨረሻው ሲቃረብ ፍጥነቱ ከፍ እያለ መጣ። ስፔን የመጀመሪያውን ጎል ለመቆጣጠር ብትጥርም አርጀንቲና በጽናት ቆመች። ከዚያም የመጀመሪያው 45 ደቂቃ ሲጠናቀቅ ሁለቱም ቡድኖች ምንም ጎል ሳያስቆጥሩ ወደ ረፍት ገቡ። የመጀመሪያው 45 ደቂቃ 0-0 ከተጠናቀቀ በኋላም ቡድኖች ወደ ሜዳ ተመለሱ። የዓለም ዋንጫው ከነዚህ 90 ደቂቃ በኋላ የሚወስነው ስለነሱ ነበር። እያንዳንዱ እርምጃ፣ እያንዳንዱ ውሳኔ እጅግ አስፈላጊ ሆነ። ስፔን ከረፍት መልስ የበለጠ በማጥቃት ለመጫወት ወሰነች። የኳስ ቁጥጥሯን በማሳደግ የአርጀንቲናን የኋላ ክፍል ለማስገደድ ጀመረች። በመሃል ሜዳ የነበረው የስፔን ቁጥጥር በሮድሪ በአጋሮቹ አማካኝነት ጠንካራ ሆኖ ቀጠለ። በክንፎች ላይ ደግሞ የስፔን ወጣት ተጫዋቾች ፍጥነታቸውን በመጠቀም የአርጀንቲናን ተከላካዮች እጅግ አድርገው ፈተኑት። ነገር ግን አርጀንቲና 2022 የዓለም ሻምፒዮን የሆነችበት ጥንካሬ ያሳየች። በመከላከል ላይ በትዕግስት በመቆም ስፔን ጎል እንዳታገባ አደረገቻት። በሌላ በኩል ደግሞ ሜሲ የፊት መስመር ተጫዋቾችን እያገናኘ
የጎል ዕድል ለመፍጠር የሚሞክር ነበር። ጨዋታው ወደ 60ኛው ደቂቃ ሲገባ የሁለቱም ተጫዋቾች ስልታዊ ውሳኔ ይጠበቅም ነበር። ማንኛውም ስህተት የዓለም ዋንጫን ሊያሳጣ ስለሚችል አሰልጣኞች የተጫዋቾችን ለውጥና የአጨዋወት ማስተካከያ ማድረግ ጀመሩ። የስፔን አሰልጣኝ የማጥቃት ኃይሉን ለማሳደግ ተጨማሪ ፍጥነት ያላቸው ተጫዋቾችን ቀየረ። የአርጀንቲና አሰልጣኝ ደግሞ የቡድኑን መከላከል እንዳይፈርስ ሜሲን እንዲረዱትም አደረገ። ደቂቃዎች እየቀነሱ ሲመጡ ስታዲየሙ ድምጽ እየጨመረ መጣ። የስፔን ደጋፊዎች የድል ጎልን ይጠበቅባቸው ነበር። የአርጀንቲና ደጋፊዎች ደግሞ ሜሲ አንድ የማይረሳ ጊዜ እንዲፈጥርላቸው ይጸልዩም ነበር። 80ኛው ደቂቃ አለፈ። 85ኛው ደቂቃ ደረሰ። ነገር ግን የሁለቱም ቡድን መረብ አሁንም አልተነካም። የ90 ደቂቃ ጨዋታ ሲደርስ ሁለቱም ተጫዋቾች ድካም ቢታይባቸውም የግብ ፍላጎታቸው ግን እስካሁን አልቀነሰም። ከዚያ ሜዳኛው የመጨረሻ መደበኛ ፍሽካ ተሰማ። ውጤቱ 0-0 ሆነ። 90 ደቂቃ ከ0-0 ከተጠናቀቀ በኋላ የ2026 የዓለም ዋንጫ ፍጻሜ ወደ ተጨማሪ ሰዓት እንዲገባ ተገደደ። አሁንም ማንኛውም ስህተት፣ ማንኛውም ትንሽ ትኩረት ማጣት የዓለም ዋንጫ ሊወስን ስለሚችል ተጫዋቾቹ የድካም ምልክት ቢታይባቸውም የግብ ፍላጎታቸው ከድካማቸው የበለጠ ነበር። የስፔን ተጫዋቾች የመጨረሻ ጉልበታቸውን በመጠቀም የአርጀንቲናን ግብ ማስጨነቅ ጀመሩ። አርጀንቲና ደግሞ በልምዷ ተመስርታ በመከላከልና በፈጣን የመልሶ ማጥቃት የማሸነፍ ዕድልን ለመፈለግ ትሞክር ነበር። የስፔን የወደፊት ተስፋ የሆነው ወጣቱ ላሚን ያማል በአርጀንቲና የግራ መስመር ተከላካዮች ላይ ከፍተኛ ጫና መፍጠር ጀመረ። በሌላኛው ክንፍ ደግሞ ተቀይሮ የገባው ኒኮ ዊሊያምስ በማይታመን ፍጥነቱ ከክንፍ ወደ መሃል ሜዳ በሚያደርጋቸው አስደናቂ አሲስቶች የአርጀንቲና የኋላ ክፍል እጅጉን አወከው። ጨዋታው ወደ ተጨማሪ ደቂቃ እየተሸጋገረ ለአርጀንቲና ብሔራዊ ቡድን መርዶ የሆነ አስደንጋጭ ክስተት ተከሰተ። የአርጀንቲና ኮከብ አማካይ ኢንዞ ፈርናንዴዝ ከስፔን ተጫዋቾች ላይ በሰራው ከባድ አደገኛ ጥፋት ምክንያት በዳኛው ቀይ ካርድ ተመልክቶ ከሜዳ ወጣ። አርጀንቲና በሜዳ ላይ በ10 ሰው ብቻ መቅረት ተገደደች። ይህንን አጋጣሚ በመጠቀም ስፔኖች ይበልጥ በጭካኔ ማጥቃት ቀጠሉ። የአርጀንቲና ተጫዋቾች በመከላከል ሙሉ ትኩረታቸውን አደረጉ። የተጠበቀው ቅጽበት ደረሰ። በ106ኛው ደቂቃ ስፔን በተደራጀ ማጥቃትና ወደ አርጀንቲና የግብ ክልል ደረሰች። ከተቀያሪ ወንበር የተነሳው ፌራን ቶራስ ከአስደናቂው ኒኮ ዊሊያምስ የተላከለትን ኳስ በማይታመን አጨራረስ የአርጀንቲና መረብ ላይ ያሳረፈው። ስፔን 1 አርጀንቲና 0። ያ ቅጽበት ለስፔን ደጋፊዎች ደስታ ፍንዳታ ሆነ። በስታዲየም ውስጥ የስፔን ባንዲራዎች ሲውለበለብ፣ በአርጀንቲና በኩል ደግሞ የሐዘን ጸጥታ ሰፈነ። ሊዮኔል ሜሲና ቡድኑ ለመጨረሻ ጊዜ ጎል ለመፍጠር ሞከሩ፣ ነገር ግን የስፔን መከላከል ጽኑ ሆኖ ቆመ። ይህ ድል ለስፔኖች የ2010 የዓለም ዋንጫ ታሪካቸውን አስታወሳቸው። የመጨረሻው ፊሽካ ተሰማ። አርጀንቲናን በማሸነፍ የ2026 የዓለም ዋንጫ ሻምፒዮን ሆነች። በ2010 በደቡብ አፍሪካ ላይ የተዘጋጀው የዓለም ዋንጫ አንድሬስ ኢኒየስታ በተጨማሪ ሰዓት 1-0 አሸንፎ ዋንጫውን እንዳነሳ ሁሉ ዛሬም በ2026 በኒውዮርክ ሜትላይፍ ስታዲየም ፌራን ቶራስ በተመሳሳይ 1-0 በሆነ ውጤት ስፔንን የዓለም ሻምፒዮን አደረገ። የስፔን ብሔራዊ ቡድን በደስታ ጨፈረ፣ ሌላኛው ቡድን ደግሞ በሐዘን በቁጭት ሜዳውን ለቆ ወጣ። የ2026 የፊፋ ዓለም ዋንጫ በስፔን ድል ተጠናቀቀ። የስፔን ተጫዋቾች በደስታ እየተቃቀፉ የሀገራቸውን ባንዲራ ይዘው በስታዲየሙ ሲዞሩ ታየ። ይህ ድል ለስፔን አዲስ ታሪክ የተጻፈበት ምሽት ሆነ። ለአርጀንቲናና ለሜሲ ደግሞ የሐዘን የተሞላ ምሽትም ሆነ። በተለይም የዓለም እግር ኳስ ታላቁ ሊዮኔል ሜሲ የነበረው ስሜት የብዙዎችን ልብ አሳዝኗል። እሱ እግር ኳስን ለብዙ ዓመታት ያስደነቀ ተጫዋች ነው። ነገር ግን በዚህ ምሽት የድል ደስታ ሳይሆን የሽንፈት ህመምን ተቀበለ። ይህ ጊዜ ለብዙ የእግር ኳስ ደጋፊዎች ልዩ ስሜትን ፈጠረ። የአንድ ታላቅ ሻምፒዮን ዘመን፣ የአዲሱ የሚጀምረው የእግር ኳስ ትውልድ በአንድ ሜዳ ላይ ታዩ። ከዚያም የሽልማት ስነ ስርዓቱ ተጀመረ። የስፔን ተጫዋቾች በአንድ በኩል የዓለም ዋንጫውን ለማንሳት ተዘጋጁ። በዚህ ውድድር ልዩ ብቃት ያሳየው ተጫዋቹ የግል ሽልማቶችን ለመቀበል ተወሰነ። የውድድሩ ምርጥ ተጫዋች የሆነው ሮድሪ የወርቃማ ኳስን ሽልማት ተቀበለ። የስፔን ግብ ጠባቂ ውድድሩ ባሳየው ጥሩ ብቃት ከፍተኛ ክብር አገኘ። ከዚያም የሚጠበቀው ታላቅ ቅጽበት ደረሰ። የ2026 የፊፋ ዓለም ዋንጫ ወደ ስፔን እጅ ገባ። የስፔን ተጫዋቾች ዋንጫውን ከፍ አድርገው ሲያነሱ ስፔን የሁለተኛ ዓለም ዋንጫ ሻምፒዮን መሆኗን አረጋገጠች። በእግር ኳስ ውስጥ አንድ ዘመን ሲያበቃ ሌላ አዲስ ዘመን ይጀምራል። የ2026 የፊፋ ዓለም ዋንጫ ፍጻሜ በታሪክ መዝገብ ውስጥ እንደ አንድ ልዩ ምሽት ተመዘገበ። በአንድ በኩል የወጣት የፍጥነትና የአዲሱ ትውልድ ኃያል የሆነችው ስፔን፣ በሌላ በኩል ደግሞ በልምድ በታሪክና በታላቁ ሊዮኔል ሜሲ የምትመራው አርጀንቲና፣ ሁለቱም የእግር ኳስ ኃያላን በአንድ ሜዳ ላይ ተገናኙ። በመጨረሻም አርጀንቲና ተሸነፈች፣ ስፔን አሸነፋ። የስፔን ድል በአንድ ጨዋታ ብቻ የታየ አልነበረም። እንደ ላሚን ያማል ያሉ ወጣት ከዋክብቶች በሮድሪ የመሃል ሜዳ መሪነትና የቡድኑ የተዋህደ አጨዋወት ስፔንን እንደገና የዓለም ሻምፒዮን አደረጋት። ነገር ግን የዚህ ታሪክ ሌላኛው ገጽ ሊዮኔል ሜሲ ነበር። ምንም እንኳን በዚህ ምሽት የዓለም ዋንጫውን ባያነሳም ሜሲ በእግር ኳስ ታሪክ ውስጥ የተወው አሻራ ግን ሊረሳ አይችልም።
እሱ የብዙ ትውልድ ተምሳሌት ሆኖ ቆይቷል። የ2022 የዓለም ዋንጫ ድል ያሳየው ችሎታ ለሀገሩ ያደረገው አስተዋጽኦ በታሪክ ውስጥ ልዩ ስፍራ እንዲሰጠውም አድርጓል። በእግር ኳስ ውስጥ የሚያሸንፈው ሁልጊዜ ታላላቅ ስሞች ብቻ እንዳልሆኑም አሳይቷል። በትጋት በቡድንና በትክክለኛው ጊዜ የተሰራ አንድ ቡድን ታሪክ ሊቀይር እንደሚችል በግልጽ አሳይቷል። በ2026 የዓለም ዋንጫ ፍጻሜ ይህንን አሳየን። የስፔን ደስታ፣ ለአርጀንቲና ደግሞ ሐዘን፣ የሜሲ ትሩፋትና የአዲሱ ትውልድ መምጣት፣ እነዚህ ሁሉ በአንድ ታላቅ ምሽት ውስጥ ታሪክ ተጻፉ። እናንተስ ይህ ታሪካዊ ድል ለስፔን ይገባታል ትላላችሁ ወይስ አርጀንቲና ማሸነፍ ነበረባት? ሐሳባችሁን በኮሜንት ላይ ያሳውቁኝ። ይህንን የእግር ኳስ ታሪክ ከወደዳችሁት ላይክ ማድረግ፣ ለጓደኞቻችሁ ሼር ማድረግን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ያድርጋችሁ ቤተሰብ ሁኑ። እኔ ልጅ አሌክስ ነበርኩኝ። በሌላ አስደናቂ የእግር ኳስ ታሪክ እስከምንገናኝ ድረስ መልካም ሁኑ፣ ሰላም ሁኑልኝ።